የሮረክና ኡልፍነ ሳሙል ኢስዋቀ ይሃየ ቢፋም አሜን አሜን አሜን። እስቲ ኢየሱስን ፈጥኖ ደራሼ በሉት እስቲ ፈጥኖ ደራሼ። እውነትና እውነት ነው። ክብር ለኢየሱስ ይሁን። አሁን እንግዲህ በቀጥታ ሙሽሮችን ወደ መድረክ ትጋብዙልናላችሁ በጭብጨባ ሃሌሉያ። አንዳንድ ጊዜዎቻቸው ጋራ ወደዚህ ይመጣሉ። ገራድ ማለት ሃሌሉያ ክብር ለእግዚአብሔር ይሁን። ተቀመጡ፣ ተባረኩ። እንግዲህ ጋብቻ መልካም እንደሆነ መኝታው ንጹህ እንደሆነ እግዚአብሔር በአመፀኞችና በሴሰኞች ላይ ግን እንደሚፈርድ እግዚአብሔር ቃል ይናገራልና ጋብቻ ክቡር ነው። በዘመናችን እንኳን ብዙ የቀለሉ ነገሮች ቢኖሩም እንኳን ነገር ግን ጋብቻ እጅግ ክቡር ነው። ክብር ለኢየሱስ ይሁን። ሰው ብቻውን ይሆን ዘንድ መልካም አይደለም ያለ ጌታ። ስለዚህ ብቸኝነትን የሚያስወግድ ኢየሱስ ለዘላለም ይባረክ። ቀጥታ ወደ ቃል ኪዳኑ ነው የምንገባው። የተከበራችሁ እድምተኞችና እንግዶች ዛሬ በዚህ ስፍራ የተገኘነው የወንድማችን ዮሴፍ ደበሮና የታችን ትዕግስት ባሳዝን በተቀደሰ ጋብቻ አንድ ስለሚሆኑ ነው። እኔም እግዚአብሔር ከቤተ ክርስቲያን በተቀበልኩት ስልጣን መሰረት በቃል ኪዳን ላስተሳስራችሁ በእግዚአብሔርና በዚህ ሕዝብ ፊት ቆሜያለሁ። አሁን ጥያቄ ስጠይቅ ማይክ እንትን እያላችሁ እንግዲህ ከኔም ላይ የለም አይደለም፣ እሱ ይሰጣል። እንደዛ ነው የሚሻለው። እንግዲህ ሙሽራው ነው የሚጠየቀው። የሚከተሉትን ጥያቄ ጠይቀዋለሁ። ችግር የለም። አቶ ዮሴፍ ደበሮ ወይዘሪት ትዕግስት ባሳዝንን ስታገባ እንደ እግዚአብሔር ቃል እስከ መጨረሻው ከእርሷ ጋር ጸንተህ ለመኖር በእግዚአብሔርና በዚህ ጉባኤ ፊት ቃል ትገባለህን? አዎ እገባላታለሁ። እሷ ነች የምትጠየቀው። በመቀጠልም ይህቺ እህታችን ወይዘሪት ትዕግስት ባሳዝንን የቃል ኪዳን ሚስት አድርገህ ስትቀበላት በደስታም ሆነ በሐዘን በማግኘትም ጊዜ ሆነ በማጣት በጤንነቷም ሆነ በህመሟ እያፈቀርካትና እየተንከባከብካት ታማኝና አፍቃሪ ባል ልትሆን ቃል ትገባለህን? አዎ ይገባለሁ። በመቀጠል እንግዲህ ያው ሙሽራይቱ ነች። አንቺ እህታችን ወይዘሪት ትዕግስት ባሳዝን ይህ በጎንሽ ያለውን ወንድማችንን አቶ ዮሴፍ ደበሮን በእግዚአብሔር እና በዚህ ሕዝብ ጉባኤ ፊት እንደ እግዚአብሔር ቃል መሰረት በእርሱ ጸንተሽ ለመኖር የቃል ኪዳን ባልሽ አድርገሽ ልታገቢው ቃል ትገቢያለሽን? አዎ ቃል ገባለሁ። ይህንን ወንድማችንን አቶ ዮሴፍ ደበሮን የቃል ኪዳን ባልሽ አድርገሽ ስታገቢው በደስታውም ሆነ በህመሙ ጊዜ እያፈቀርሽውና እየተንከባከብሽው
ታማኝና አፍቃሪ ሚስት ለመሆን ቃል ትገቢያለሽን? አዎ ቃል ገባለሁ። አሁን እንግዲህ የቀለበት ልውውጥ ስርዓት ነው የሚሆነው። የቀለበት ልውውጥ ስርዓት ነው የሚሆነው። እንግዲህ ቀለበቱን ወደ ላይ እንዳለ ያሳዩናል አለ እንግዲህ ሰዎች ቀለበታቸውን እንግዲህ ሲለዋወጡ ተነስተን እንደምንቆም ነው። ተነስተን እንቆማለን። እኔ ዮሴፍ ደበሮ አንተ ነው የምትለው እንካስተው እኔ ዮሴፍ ደበሮ አንቺን ትዕግስት ባሳዝነን በእግዚአብሔርና በዚህ ሕዝብ ፊት የቃል ኪዳን ሚስቴ አድርጌ ሳገባሽ የቃል ኪዳን ምልክት ይሆን ዘንድ ይህንን ቀለበት አድርጌልሻለሁ። እኔ ትዕግስት ባሳዝን አንተን ወንድሜ ዮሴፍ ደበሮን በእግዚአብሔርና በዚህ ሕዝብ ፊት የቃል ኪዳን ባሌ አድርጌ ሳገባ የቃል ኪዳን ምልክት ይሆን ዘንድ ይህንን ቀለበት አድርጌልሃለሁ። እኔም ከእግዚአብሔርና ከቤተ ክርስቲያን በተቀበልኩት ስልጣን ከአሁን ሰዓት ጀምሮ ወንድማችን ዮሴፍ ደበሮንና እህታችን ትዕግስት ባሳዝነውን እግዚአብሔር በደነገገው መሰረት አንድ ሥጋ መሆናቸውን በአብ በወልድና በመንፈስ ቅዱስ ስም አጸናለሁ። እግዚአብሔር ይመስገን። አሁን ደግሞ ለሙሽሮች የሚጸለይበት ጊዜ ነው። እነሱ አቤት አሁን ሙሽራውና ሙሽራይቱ ይንበረከኩና በሁለቱም ያው ለነሱ ይጸለያል። ትንበረከካላችሁ፣ እናንተ ትጸለያለን። እግዚአብሔር አምላክና አባት ሆይ ሰው ብቻውን ይሆን ዘንድ መልካም አይደለም ያልክ
ነው በኢየሱስ ክርስቶስ ስም አንድ ስላደረካቸው እናመሰግንሃለን። እግዚአብሔር አምላክ ሆይ በቀሪው ዘመናቸው ደግሞ አንተን የሚያስከብሩ አንተ የምትታይበት ጋብቻ እንዲሆን በኢየሱስ ስም ጸልየናል። እግዚአብሔር አምላክ ሆይ እግዚአብሔር አባቴ ሆይ ይህንን ትውልድ ምሳሌ የሚሆኑበትን ጸጋ እንድታበዛላቸው እንጸልያለን። በሕይወት ዘመናቸው ሁሉ አንተ ተከተላቸው። እግዚአብሔር አባቴ ሆይ ዘመናቸውን ሁሉ አንተን አክብረው ያልፉ ዘንድ በኢየሱስ ስም እንጸልያለን። ሁሉ ለአንተ ክብር ይሁን። አሜን። በኢየሱስ ስም ነሳለሁ። አሁን ሻማ የማብራት ጊዜ ነው የሚሆነው። እንግዲህ ስለ ጥፈቱ ይቅርታ። አሜን። አዎ እንግዲህ ያው ዳርና ዳር ያሉትን ሻማዎች ይበራሉ እነሱ። ይህ ትልቅ ትርጉም አለው። አዎ እንግዲህ ይህ እስከዛሬ በግላቸው ዳዴ እያሉ የኖሩበት ዘመን፣ ለብቻቸው ራሳቸውን የጠበቁበት ዘመን፣ ለብቻቸው የኖሩበት ዘመን ነው። ከእንግዲህ ወዲህ ግን ይሄ አጥር ስለሚናድ ስለተናደም፣ ስለዚህ ይህንን የግላቸውን ሻማ አጥፍተው በጋራ የማለኛውን ሻማ ያበራሉ። በጭብጨባ ተቀምጠው በሏቸው። እግዚአብሔር ይመስገን። በጣም ደስ ይላል። አሁን ደግሞ የጋብቻ የምስክር ወረቀት የሚሰጥበት ጊዜ ነው። ለሙሽሮች ቤተክርስቲያን ያዘጋጀችው የመጽሐፍ ቅዱስ ስጦታ አለ። ከስጦታ ሁሉ የበላይ የሆነ ስጦታ ያንን ወደዚህ ወንድማችን ፍልሳ ወደዚህ ያመጣልናል። ጨብጨብ ሽልማት በሽልማት ነው። እንግዲህ ይሄንን ትልቁን እንቁ ላይ አተኩረዋል። ይሄ ደግሞ እናንተ ትልቅ ሸክም ወደ ከእግዚአብሔር ጋር ትልቅ ሸክም እንዳላችሁ ለእግዚአብሔር ሕግ መገዛት እንዳለባችሁ ከየት አልከኝ ማረፊያ ቃለ ሕይወት ቤተክርስቲያን ሞቅ ያለ ጭብጨባ እልልታ ይሰጣቸዋል። መጽሐፍ ቅዱሳቸው እግዚአብሔር ይመስገን። ክብር ለኢየሱስ ይሁን። እሺ ሻማይ ማብራቱን ጊዜ እሺ። በመቀጠል ደግሞ ከቤተ ክርስቲያናቸው የተዘጋጀ ሰርቲፊኬት አለ። የተዘጋጀ ሰርቲፊኬት አለ። ይሄንንም ወንድማችን ፈይሳ ያመጣል ወደዚህ ቶሎ በፍጥነት። ወደ ላይ አሳዩዋቸው።
እሺ እንግዲህ ይህ ሰርቲፊኬት እንደማንኛውም ህጋዊ ጋብቻ የሚቆጠር መሆኑን በዚህ አጋጣሚ ላሳስብ ፈልጋለሁ። በቤተ ክርስቲያን በሽማግሌዎችና እንዲሁም በመዘጋጃ የሚሆነው ጋብቻ ይሄ አንዱ እውቅና ያለው ማስረጃ እንደሆነ ልንገልጽ እንወዳለን። አሁን ደግሞ በዚህ ቦታ ላይ የሚፈርሙ ሽማግሌዎች አሉ ማለት ነው። ወደዚህ ሁለት ከሷ ወገን ከኛ ወገን የሚመጡ አሉ። ቅድሚያ ከወንድየው ወገን ያሉ ገረነ ዱፍተኒ ወረ ጃርሶኒ መለቴሲተኒ ኑቢራ ጃርሶኒ ለማን ዮካን ሞ ረጋ ለማ ጀቹዳ ገረነስ ዱፍተኒ ወደዚህ ትመጣላችሁ። ከማረፊያ ቃለ ሕይወት ቤተክርስቲያን አባታችን ጋሽ ዘካርያስ እየመጡ ነው። አንድ ሰውም ከሳቸው ጋር ቢጨመርልን ጥሩ ነው። ጭብጨባ ግን የለም። ሰርግ አስመስሉ። ሰዎች ትመጣላችሁ ወደዚህ በፍጥነት የሮን ውሰና ገረነ ኮታ ጃክሶን በጣም ፍጥነት ይመስገን። ክብር ለኢየሱስ ይሁን። እንግዲህ የማጠቃለያ ጸሎት ነው የሚሆነው። አሁን የማጠቃለያ ጸሎት ነው። ፕሮግራማችንን እየጨረስን ነው። በሰላም እንደመጣችሁ በሰላም እግዚአብሔር ያስገባችኋል። አሁን አቤት እሺ እንጸልይ። አዎ ለነሱ ማጠቃለያ ጸሎት የሚጸለይበት ጊዜ ነው። ይህንን ጸሎት አሁንም ፓስተር እንዲጸልይ ጋብዛለሁ። ቢጸልይላቸው እንዲጸልይ አሁንም ጋብዛለሁ። ይጸልይልናል። ለሁላችሁንም ላለነው በትዳር ላለውንም እግዚአብሔር እንዲረዳ እንዲሁም ደግሞ ለምታገቡ ታላቅ የምስራች ይሆናል። እግዚአብሔር በችግራችሁ ላይ ክብሩን ስለሚገልጥ ክብር ለኢየሱስ ይሁን። ክብር ለእግዚአብሔር ይሁን። እንጸልያለን። እስኪ ሁላችንም አጭር ጸሎት ነው የምንጸልየው። እግዚአብሔር ስም ለዘላለም የተባረከ ይሁን።
ሁሉ እንደ እግዚአብሔር ሐሳብ ሆነ። ክብር ለእግዚአብሔር ይሁን። አምላካችን እግዚአብሔር ሆይ እናመሰግናለን፣ እናከብርሃለን። ይህንን አንተ ስላደረግ ስምህ ለዘላለም ብሩክ ይሁን። አባት ሆይ እነዚህን ወገኖችን ደግሞ በኢየሱስ ክርስቶስ ስም አንተ ባርካቸው። ኑሯቸው፣ ሕይወታቸው አንተን የሚያሳይ ከፊት ይልቅ አንተን እንዲያውቁ እንዲፈሩ፣ ከፊት ይልቅ ለአንተ እንዲኖሩ፣ ሙሽራውን ኢየሱስ ክርስቶስን እንዲጠባበቁ በናዝሬቱ ጌታ በኢየሱስ ስም ጸልያለሁ። የሰማይ አምላክ እግዚአብሔር ሆይ በዚህ ስፍራ ያሉ ቃልን የሰሙ ይኸው እግዚአብሔር ልጅ ኢየሱስ ክርስቶስ የነፍስን ችግር የፈታ ራስን አሳልፈ በፍቅር በመስጠት ለእንጨት መስቀል ሞት ራስን ለተረገመ ሞት አሳልፈ በመስጠት እርግማናችንን የሰበርህ ይህንን ታላቅ ውለታ የዋልክልን ጌታ በእንደዚህ አይነቱ ጊዜ ደግሞ ተገኝተ ችግሮቻችንን የምትፈታ አምላክ አንተ ስለሆንክ ስምህ ለዘላለም ይባረክ። ያኔ በገሊላ በቃና ያደረከውን ክብርህን ጌታ ሆይ በእያንዳንዱ ቤት ዛሬም መግለጥ ይቻልሃልና ስምህ የተባረከ ይሁን። በዚህ ጥያቄ ውስጥ ያሉ እግዚአብሔር ሆይ በተለይም ያላገቡን እህቶችን ወንድሞችን በናዝሬቱ በኢየሱስ ስም የትዳር እውነተኛ ጓደኛ እንድሰጣቸው በኢየሱስ ስም ጸልያለሁ። አሜን። እግዚአብሔር ይሄ ችግር የሚያስቆዝማቸው ነገር በኢየሱስ ክርስቶስ ስም ከዛሬ ጀምሮ የተፈታ ይሁን። ችግር ፈቺው ኢየሱስ አንተ ችግራቸውን ፍታላቸው። ፈቃድና ሐሳብህን ጌታ ሆይ አውቀው ወደ ቅዱስ ጋብቻ መግባት እንዲችሉ በኢየሱስ ክርስቶስ ስም አንተ እርዳቸው። ስምህ ለዘላለም የተባረከ ይሁን። የትኛውም አይነት ሰው ችግር የተፈታ ይሁን። ለችግራችን ሁልጊዜም ጌታ እግዚአብሔር ሆይ ከማርያም እምነት እንደተረዳ ነው ለችግራችን ሁልጊዜ ወደ አንተ እንድንመጣ እርዳ። ሌላ ነገር እንዳንቆፍር ሁሉ ነገር ያለህ በሁሉ ላይ ስልጣን ያለህ ሁሉን የምትችል የዘዴዎች ዘዴ የጥበብ ሁሉ ጥበብ በአንተ ዘንድ የሆነ የጥበብና የእውቀት መዝገብ ሁሉ አንተ የሆንክ የናዝሬቱ ኢየሱስ ክርስቶስ ወደ አንተ በመምጣት እንዲያከብሩ በኢየሱስ ክርስቶስ ጸልያለሁ። በአንተ ላይ መታመን ይሆን። የምድራችን ችግር ይፈታ። የምድራችን ችግር ይፈታ። የወጣቶች ችግር ይፈታ። የወንድሞች ችግር ይፈታ። የእህቶች ችግር ይፈታ። ስምህ የተባረከ ይሁን። ከፍ እናደርግሃለን። ቀሪውን ጊዜ አንተ ተረከብ። ለዚህ ወገኖቼ በሰላም እንዳመጣቸው በሰላም ደግሞ ወደ ስፍራው በደስታ እንድትመልሳቸው በኢየሱስ ስም ጸልያለሁ። ክብር ለአንተ ይሁን። ይህም ቤተሰብ ደግሞ አንተ ባርከው። በነገር ሁሉ እየተባረኩ ይሁን። ይህችን ቤተክርስቲያን አንተ ባርክ። በነገር ሁሉ እየተባረኩ ይሁኑ። በናዝሬቱ ጌታ በኢየሱስ ስም አሜን። ሁለት ፕሮግራም ነው።